በፊንቴክ የኢንቨስትመንት ግሩፕ የማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶች ስለ ጉዳዩ ማብራሪያ ሰጥተዋል። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር መለሳ ሰው አይደለም። ከሰሞኑ አንዲት እናት 2 ራስ በቆሎ ሰርቀሻል በማለት ከፍተኛ ድብደባና እንግልት ሲደርስባት አይተን ነበር። የነገው ቅዱስ ገብርኤል ልክ እንደዚች እናት ታሪካችሁን ይቀየረላችሁ። አሁን ላይ ስለዚች እናት አንድ የምስራች ተሰምቷል። ጉዳዩ ምንድነው የሚለውን አብረን እናያለን። ሌላኛው ደግሞ አርቲስት ሜላት ነብዩ ስለ ፍቅር ህይወቷ ተናግራለች። እነዚህ ዛሬ ከምናያቸው ቪዲዮዎች ውስጥ ዋነኞቹ ናቸው። ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው ከሰሞኑ መነጋገሪያ የሆኑና እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። አባ ወዴት ናችሁ? የት ጊዮርጊስ ቤተል? እሺ ልሸኛችሁ ነው። ያው እዚህ ነው እርሶ። ዝናቡ መጥቷል። እዛ እስክደርሱ ይዘን መባቻል። እንደገና ጊዮርጊስን ታውቀዋለህ? አጓጉል ሰዓት ወጣን እያሉ። ችግር የለውም ነው ዝጉት፣ እኔ እዘጋዋለሁ። እዚች ጋር ነው ቁልፍ ነው ከየት መጣልን ማለት አይ ቅዱስ ሚካኤል ወጭስ ቅዱስ ሚካኤል እሱን በረከት አገኙ። ቅዱስ ሚካኤል ወደ ሆስፒታሉ ትሄዳለህ? ችግር የለውም የምትሄዱበት ድረስ አደርሳችኋለሁ። ጊዮርጊስ ነና ወይራ ጊዮርጊስ ታውቀዋለህ? ወደ ወይራ መሄጃው ላይ ያለው እሺ። እንዴት ነህ? ደህና ነኝ። ሰላም ናችሁ? ይሄ ጊዜ እንዴት ጊዜ አልሐምዱሊላህ ማመስገን ነው። ማመስገን ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። ይሄ ወንድማችን በሃይማኖቱ ሙስሊም ነው። ነገር ግን እንደምታዩት አባቶችንም እናቶችንም የሚፈልጉበት ድረስ ይሸኛቸዋል። አባታችን ሰው የለም እንዳይባል ሰው አለ፣ ቀን የለም እንዳይባል ቀን አለ አሉ። በጣም ትልቅ መልእክት ነው። ከትዳር በፊትና ከትዳር በኋላ ይሄ ከትዳር በፊት ነው። በጣም ሸንቃጣ ናት ልጅቷ። እንዴ ከትዳር በኋላ አረ እናቴ ምንድነው ተዝረጠረሽ? ስፖርት ስሪ እንጂ። አረ የተለያዩ ሰዎች ናቸው። ሰው እንዴት እንደዚህ ይቀየራል? መች ልትጀምሪ ነው ስፖርት? እሺ ጠላታችሁ ይደንግጥ። በጣም ደነገጥኩኝ። ይመስለኛል ልጅ ስለወለደች ነው እንደዚህ የተቀየረችው። ቲክቶከሯ ዩቲናስ አሁንም እኛን ማስደመሟን እንደቀጠለች ነው። ከዚህ በፊት ሴተኛ አዳሪዎች ጋር በመሄድ ስታበረታታቸውና በገንዘብ ስትደግፋቸው ነበር። አሁን ደግሞ ጎዳና ላይ ከሚኖሩ ሰዎች ጋር አሪፍ ጊዜ አሳልፋለች። ቪዲዮን አይተን እንመለስ። ሰላም እንዴት ናችሁ? ዛሬ ምስኪ ወደ አላውስ ነው ገመቱ የት እንደምንሄድ አንድ ሁለት ሸርት ደግሞ አንድ ሱሪ አንድ ሳይዝ ካልሲ ያደርጋሉና በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ። ከኔ ጋር እንሂድ። ትራንስፈርስ ነው እንደዚህ ከላንስ ማማዬ ፊሪቲ ዲስለ እራሴን በረሽኩ ወይኔ ያለኝን ንብረቴን በወስኩ ወይኔ ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር ነው የምናወራው። አማራ ክልል ከአዊ ዞኖች አግኝ ከአዊ ካረር ጎጃም እንደሰማችሁት ሁሉም ከተለያዩ የሀገራችን ክፍሎች ነው እዚህ ጋር የተገኙት። እስቲ አንድ ጊዜ ታሪካቸውን ሰምተን እንመለስ። ከሀገር ራሱ ይወጣው ለምን ይወጣው? ከሀገር ተናድጄ ነው የሆነ በማሽን እየሰራው ባለሙያ ነበርኩኝ። አልጋ ኮንትሮል ቪፔ ቁምሳጥን ደረስን ስቶፕ ኪችን ሶፋ ትሪስታን ታምብራታ በር ኮሪደር ኮንትሮል ባለሙያ ነው። እሺ እና እየሰራው ባጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ተቆርጬ ወይኔ ላ ኢላሃ ኢላላህ። እሺ ከዛ
ተናድጄ በቃ ወጣው ከሀገር ቃቸው ስጠይቃቸው አይሰጡኝም። በቃ አንተ በዚህ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል። አምባዬ አራካ ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫነብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም። ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትስሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራዬ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ እሺ ያው ጭልስ ሳረው በጣም ታመምኩ። በጣም ካጠገባችን ያለች ልጅ ተደፍራ ደፈራት። ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱን ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። በ11ኛ ቀን ልለምን ወጥቻለሁ። ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው ነበር። እዛ ለማጥለሽ ወጣሽ ይዞኝ በ11 ቀን እውነት አሁን ደግሞ እንግዲህ ሌላዬ በቃቷንና ታለንቷን አሳየናለች። ሌላ ወደ መድረክ ተመረ እንበል ያ ጀማል ኢትዮጵያዊ ነኝ ፉል ሸገር ሆኖኛለሁ። ዛሬ ግን ደከመኛ ካተኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፍቹ ምናምን ሲሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ትቶኝ ሄደ ማለት ነው። አክም ቤት ከነሬሰው ትቶኝ ሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜ እየኖርኩኝ ሁሉም እዚህ ጋር የምታያቸው ሰዎች በጣም ብዙ መከራ በጣም ብዙ ችግር አሳልፈው ነው እዚህ ጋር የተገኙት። ልንረዳቸው እንኳን ባንችል ከነሱ ጋር ጊዜ ማሳለፍ፣ ታሪካቸውን መጠየቅ፣ እነሱን መስማት በጣም ትልቅ ነገር ነው። ዩቲናስ በጣም እንወድሻለን። ይመችሽ ያራዳ ልጅ። ታዋቂዋ ተዋናይት ሜላት ነብዩ በፖድካስት ላይ በመቅረብ ስለ ፍቅር ህይወቷና ልጅ ለብቻ ማሳደግ ምን ያህል ከባድ እንደሆነ ተናግራለች። አርቲስቷ በአሁኑ ወቅት ምንም አይነት የፍቅር ህይወት እንደሌላትና ጊዜዋንም ስራዋና ልጆቿን በማሳደግ እንደምታሳልፍ ገልጻለች። አንድ ጊዜ ቪዲዮውን አይተን እንመለስ። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ቀን ይሆናል። አሳስቦኝም አያውቅም ያን ያህል ለምን የፍቅር ህይወት የለኝም ምናምን። ምክንያቱም ኢዝሊ የምታገኘው ነገር ነው። ግን የእግዚአብሔር ሲሆን ልክ አይደለም። ለሱ ሰጥቼው ስም ብያለሁ። የፍቅር ህይወት የለኝም። ግን ይሄ መጥፎ ስሜት የለሽም ወይ? ተስፋ መቁረጥ ወይ አይሁን ሁሌ ልብሽ ንጹህ ነው? አይ በጭራሽ ተስፋ መቁረጥ ነገር የለም። ግን ለእግዚአብሔር መስጠት በራስሽ የምትሮጪውን ነገር ታቆሚና ህይወት ያስተምርሽ የለ ለእግዚአብሔር ሰጥቻለሁ። እሱ ለእኔ ያለውን የተሻለ የሚለውን እግዚአብሔር የሆነ ነገር ልክ ስለሆነ እሱን የጠበቅኩ ነው። ለእኔ በራሴ የምመርጠውን ትቻለሁ። ሰምተሻለውን ከች የሚለው የዘላለሙ ነው። ሚሉ የሌላው ልጆችሽን ደግሞ አሁን ብቻሽን እያሳደግሽ ነው እና ልጆች ብቻ ማሳደግ ደግሞ ቀላል እንዳልሆነ በብዙ መንገድ ስለማውቀው ተጋግዘሽም ከባድ ነው እንኳን ብቻ ማሳደግ እና ሲንግል ማሞችን በጣም ማደንቅበት አንዱ እንትን ልጆቻቸውን የሚያሳድጉበት መንገድ በጣም ይገርመኛል። አርቲስት ሜላት ነብዩ አሁን ላይ ሲንግል ማም ነች። 2 ልጆችን ለብቻዋ እያሳደገች ትገኛለች። ብዙ ሴቶችም አርቲስቷን እያደነቋት ይገኛሉ። 2 ልጆችን ለብቻዋ ማሳደግ ችላለች በማለት እያደነቋት ይገኛሉ።
እኔ ዘልዝዬ በጥርሴ ነው የምበላሽ ዛሬ። ነብጭ በይ። ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ፀጉሬን የቆረጥኩት። እስኪ ያድጋል እኮ ልብላሽ ዛሬ በጥርሴ ዛሬ በኢቢኤስ ቴሌቪዥን የሚተላለፈው ተወዳጁ የእንተዋወቃለን ወይ ፕሮግራም ላይ አንድ አስቂኝና አነጋጋሪ ክስተት ተፈጥሯል። አንድ ጊዜ ቪዲዮውን አይተን እንመለስ። እሺ እጃችሁን ወደ መሬት። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወደ ጥያቄያችን እንግባና ሚስት እቤት ውስጥ በብዛት የሚጠፋባት እቃ ምንድነው ብለን የጠየቅን። ሪሞት። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅን። 30 ደቂቃ። ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀችህ ማንን ነው ብለን ነበር የጠየቅን። መሲ። ትንሽ ናት። ጓደኛዬ። አሁን ወደ ውጤቱ እንሄዳለን ማለት ነው። አሜንና በለጠ 30 ነጥብ አምጥተዋል። አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትግስትና መክብብ ደግሞ 15 ነጥብ አምጥተዋል። ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። እነዚህ ጥንዶች በመጨረሻ ላይ የሚሰጠውን የገንዘብ ሽልማት ለመውሰድ ይመስለኛል እንደዚህ አይነት ነገር ያደረጉት። ነገር ግን የረሱት ነገር ቢኖር ካሜራና ማይክ እንዳለ የረሱ ይመስለኛል። ከሰሞኑ መነጋገሪያ ሆነው ከቆዩት ጉዳዮች ውስጥ ይህቺ እናት ለልጆቿ የሚቀመስ ነገር በማጣቷ ከሰው ማሳ ውስጥ 2 ራስ በቆሎ በመስረቋ የተያዘችው እናት ስትሆን በሶሻል ሚዲያ ላይ ከፍተኛ የህዝብ ትኩረትና አዘኔታን አግኝታ ነበር። Maate kar hatta kamach maati sajjisire rakko marakkate oso ammo akkanatti boqqolloo kana olii fuunee hojii poolisii si geessine meeqa akkasii murtaa'u beektaa? Meeqa akkasii murtaa'a? yoo xiqqaate waggaa lamsi murtaa'a yoo xiqqaate. ይህቺ እናት ከፍተኛ ችግር ውስጥ በመሆኗ ድርጊቱን እንደፈጸመችው ያመነች ሲሆን ነገር ግን ተይዛ ወደ ፖሊስ ጣቢያ ብትወሰድም በዛ የነበሩ የህግ አካላት በተራበ አንጀቷ ስፖርት ሲያሰሯትና ክብርን የሚነኩ ያልተገቡ ድርጊቶች ተፈጽሞባታል። እንግዲህ ይህ አሳዛኝ አጋጣሚ በቪዲዮ ተቀርጾ በሶሻል ሚዲያ ላይ ከተሰራጨ በኋላ በርካታ ኢትዮጵያውያንና ደጋግ ልብ ያላቸው ሰዎች 2 ቀን ባልሞላ ጊዜ ውስጥ 1,600,000 ብር በላይ ለዚህች እናት ሊሰበስቡላት ችሏል። የነገው ቅዱስ ገብርኤል ልክ እንደዚች እናት ታሪካችሁን ይቀይረላችሁ። ይቺ እናት የሆነችውን ልንገራችሁ። ይቺ እናት በጣም ትቸገርና ልጆቿን የምታበላው አታ ሰው ማሳ ገብታ እንደምትመለከቱት 2 ራስ በቆሎ ትሰርቃለች። ከዛ በኋላ ትያዝና ፖሊስ ጣቢያም ትገባና
ለምን ሰረቅሽ ስትባል በጣም ተቸግሬ ነው ትላለች። ከዛም በኋላ ስለሰረቀችም ስፖርት ሲያሰሯት ነበረ። ከዛ በኋላም ቪዲዮ ሶሻል ሚዲያ ላይ ከተለቀቀ በኋላ በርካታ ሰዎች ይችን እናት መርዳት አለብን ብሎ ብዙዎች ተቀባበሉ። ከዛ በኋላም ለዚች እናት እርዳታ መሰብሰብ ተጀመረ። ታዲያም 2 ቀን ባልሞላ ጊዜ ውስጥ ለዚች እናት 1,650,000 ብር ተሰብስቦላታል። እና ከሰሞኑ በሶሻል ሚዲያ ላይ መነጋገሪያ ሆነው ከቆዩት ጉዳዮች ውስጥ ሌላኛው የፊንቴክ ኢንቨስትመንት ግሩፕ የማጭበርበር ወንጀል ተጠርጥረው የታሰሩት በኋላ ደግሞ የዋስ መብታቸው ተጠብቆ ከእስር የተፈቱት ታዋቂ አርቲስቶች እንዲሁም የማስታወቂያ ባለሙያዎች በእግረኛው ሚዲያ ላይ በመቅረብ ጉዳዩን እንዳልፈጸሙ አብራርተዋል። እሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ እገባለሁ? እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። አይ ቲንክ ትልቅ ሰው ነው በደምብ በመኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። እንግዲህ አርቲስቶቹ ድርጊቱን እንዳልፈጸሙ በሚዲያ ላይ በመቅረብ ተናግሯል። ነገር ግን ጉዳዩ አሁንም በህግ ክትትል ስር ያለ ስለሆነ ጉዳዩን አብረን የምናየው ይሆናል። የዛሬው ቪዲዮ ይህን ይመስል ነበር። በሌላ በተሻለ ቪዲዮ እንገናኛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ።